የሆነ እንትን ለሚዲያ ላይ ድንገት ብቅ ስትይ እንዴ አናን አልኩኝ። ቀጠሮ አስይዞ ነው የመጣው። እንዴት ነበር እስኪ የጉብኝቱ ሁኔታ? አንድ ደስ የምትልም እናት አይቻለሁ እዛ ቦታ ላይ ስለሷም ትነግሪናለሽ። ሆነን ለመናገር እኛ እናቀም ነበር። መጀመሪያ ያው ውጭ ጉዳይ ነው ደውሎ እንግዶች ይመጣሉ ብሎ የነገረን። ለእናንተ ከውጭ ጉዳይ ተደወለላችሁ? ኦኬ። እንግዳ ይመጣል ይጎበኛቸዋል ብሎ ያለን ውጭ ጉዳይ ነው። ከዛ በኋላ ያው ኤምባሲም እንግዶች ይመጣሉ አለን። ማን እንደሆነ አላወቅንም፣ አልነገሩንም። እኛ ያው አንድ ጎብኚ እንደማንኛውም ጊዜ ሁሌ እንደሚጎበኘው ለረመዳን ሊጎበኘን የሆነ ሰው መጥቷል ብለሽ ነው። እና ከዛ በኋላ ባሉን ቀን አልመጡም። ቀኑ መቼ ሐሙስ ይሁን የሆነ ቀን ነው ብንጠብቅ አልመጡም። እንደውም ደውዬ ቼክ አደረኩኝ፣ እነሱ ናቸው የሚያውቁት የሚመጡበትን ቀን አሉን። ዛሬ እኮ ነው ያላችሁን ስንል አይ በቃ እንትናቸውን ቀይረዋል አሉ። እና ያው ከዛ ከመምጣቱ 3-4 ቀን በፊት ለካ ዙሪያ ላይ ነበሩ። ኦኬ። ሰፈራችሁ ላይ መጡ? ሰፈራችን ላይ የትዚ እንትን ኳስ ሜዳ። ኦኬ ኳስ ሜዳ። ከዛ ደግሞ ሁለት እየሆኑ መተው ጎብኝተው በዚህ ጋር እኮ ስናልፍ የሆኑ ሰዎች ሲገቡ አየን። የከይር ቤት የሚሰራበት ነው ብሎ ሰው ነግሮን ነው። በሌላ ጊዜ በቃ እንመጣለን ብለው ትዝ ይለኛል 12000 ብር ምናምን ሰጥተው ሄዱ። ስለላ ቤቲ በነገራችን ላይ እንደዛ ነው የጋይስ እንትን እነሱ ያላመኑበት ቦታ ያላመኑበት እንትን ውስጥ አይገቡም። ኦኬ። ብቻ በቃ የመጡ አይተው ምናምን ከስንት ጊዜ በኋላ ነው ነገ የሆነ እንግዳ ሊያናገርሽ ይፈልጋል ብላ ማታ 5 ሰዓት ቴክስት አየሁኝ ማለት ነው። ከውጪ ነው። እሺ ብዬ ያው ጠዋት ስገባ ሰው ይፈልግሻል አለኝ መጥቶ መጀመሪያ የመጣው ልጅ ማለት ነው። ከዛ የኔ አሉ የጠባቂዎች አትወጣም አለው። ማንንም ይፈልጋት በጣም ግብ አንቺ እንድትወጪ ተፈልጎ ነው? ውጪ ላይ ነው የተሰራው። ማንንም በጠየቀ እንዴት ነው? ቅዝቃዜ ብርድ ነበር። የሆነ ጃኬት ደርቤ ስወጣ እዛ ለሱ ነገሩት መሰለኝ ያሳመኑት። መጨረሻ ላይ ወጣሁኝ። ስወጣ ያው ሰላም አለይኩም ሲለኝ እንደዛ ነው ያወቅኩት። ብዙ ሰው እኛው ቀን ምናምን ነው ይመስለው ግን አይደለም። ድንገት ነው አንቺ ሙፋጃ የተደረግሽው? የተቀረጽሽ እንደሆነ ታውቂ ነበር? አላውቅም። ምንም የለም እኮ ምንም። ከጀርባዬ ሚኒባሶች ቆመዋል። በቃ ይሄ ነው። ካሜራ የለም ምን የለ። እኔ በእኔ በኩል በነፃነት ነው እያወራሁ ያለሁት። ካሜራ መኖሩን አላውቅም። አልহামዱሊላህ። ግን ጥሩ ነገር ነበር አይደል? ይሄ ጥሩ ስሜት ፈጠረ። ኢንተርናሽናል ኦዲየንስ እንዲያውቅ አደረገሽ። በጣም ነው እንዲያውቅ ያደረገው። አልፎ ተርፎ መላእክቶች ናቸው አብረዋቸው የሚሰሩት ድርጅቱን ብታዩ ብሎ ነው የተናገረው። በሰው የሚሰራ ሳይሆን መላእክቶችም አሉ ብሎ ነው የተናገረው። ድርጅቱን ብቻ ሳይሆን ሀገርህ ላይም ኸይረኛ ሰው ጥሩ ሰው እንዳለ ጭምር ነው የተዋወቀውና ለሀገርም ቢሆን ለድርጅታችን ትልቅ ስራ ነው የሰራው። በዚህ አጋጣሚ በጣም ብዙ ሰው ነው የፈረጀው። በባቡል ኸይር በኩልም ያሉ ሰዎች አሉ ማለት እንዳያሃት ላይክ ዘምዘምን ከባቡል ኸይር ከቃሊቲ ነው ያገኛት። እሷም ብዙ ሰው ተፈርጇል። አረብኛ ግን እንዴት ነው የምታንበለብለው የነበረው? አይገርምሃል? አረብኛ በጣም ሲሪየስ ነው ትምህርት የሚሰጠው ባቡል ኸይር ላይ ቃሊቲ ላይና በጣም ሲሪየስ ነው። ጎበዝ ነች ግን እሷ አስተዋራ በደንብ ፐርፌክት ባትሆንም ገብቶኛል። ጎበዝ ነች በሷ ስታንዳርድ በሷ ሁኔታ ሆኖ የተማረ ሰው አረብኛ ተምር ያለው የሚለው ሰው የማይደፍረውን ያህል እሷ ደፍራ መናገር የሚቻለው። ዩኒክ የሚያደርጋትም ነገር ይሄ ነው። በዛ እድሜዋ የሁለት ልጆች እናት ናት፣ ትልቅ ናት። አረብኛ ማራለው ብላ መምጣቷ በራሱ መጀመሪያ የጠየቃት ነገር ለምን መጣሽ እዚህ? ለምንድነው አረብኛ የምትማሪው? ምን ያደርግልሻል አላት። ሲላት እኔ እኮ ሙስሊም ነኝ፣ ነገ አኺራ መረቡክ የምትጠየቀው በአረብኛ ነው። አላሁ አክበር። እንኳን ካወቅኩ ብዬ ነው። ከዛ በኋላ ቁጭ ነው ያለው መሬት ላይ። በቃ ከሷ መለየት አልቻለም። ዞር ሲል የታለ ዘምዘም ላይ የታለ ዘምዘምና በጣም ነው የምታስቀው። በጣም እሷም ዘና ያደረገች ነው። ዱዓ አደራረጓ ፈገግታዋ ምናምን ደስ ይላል። ለማንኛውም አልহামዱሊላህ ረቢል ዓለሚን ትንሽም ስለተሰራ ነው ይሄው ዓለም አቀፍ እይታም እንዲሆን የተደረገው። በዚህ አጋጣሚ የተደረገም ነገር ካለ እንኳን ደስ ያላችሁ። እህታችንንም እንደዛው ስላስደሰተልን በጣም ደስ ብሎናል። በነገራችን ላይ የጋይስ ድርጅት ግለሰቦች ላይ ነው ፎከስ አድርጎ የሚሰራው። ተቋማት ላይ አይደለም። ተቋማትን ያስተዋውቃል። ያው እንግዲህ ሲያስተዋውቅ ያዩ ሰዎች ናቸው የሚያግዙት እንጂ
የነሱ ድርጅት ፐርሰናል አልহামዱሊላህ